ሰላም የሚሚና ሱዲ ቤተሰቦች እንደምናችሁ። ዛሬ በአዲስ ቪዲዮ መተንላችኋል። የዛሬው ቪዲዮ ሀሳቡ በጣም ቀላል ነው። እኔና ባለቤቴ እንተዋወቃለን ወይ? ይህን ጨዋታ ያው ታውቁታላችሁ፣ በኢቢኤስም አለ፣ ብዙ ቪዲዮዎች ይሰራሉና ዛሬ እኛም ልንፈትሸው ነው። እኔ ሚስቴ የምታቀኝ አይመስለኝም። በጣም እንዋደዳለን፣ እንተዋወቃለን ምናምን። ግን የዛሬው ጨዋታ የሆነ ጠጠር ያለ ነገር ነው የሚሆነው፣ ከበድ ያለ ነው የሚሆነው። ስለዚህ አብራችሁ ከኛ ጋር ተመልከቱ። ጨዋታውን እንጀምራለን። መጀመሪያ ላይ የምጠይቅህ እሺ፣ መልሱን እዚህ ጋር ጽፈዋለሁ። ከዛ እናንተ ትፈርዳላችሁ ማለት ነው። ስለዚህ ማየት አይቻልም ወደዛ ዙር። ስለዚህ ጨዋታው የሚሆነው ጥያቄ እሷ ትጠይቀኛለች፣ እኔ ፊቴ እንደዚህ ነው የሚሆነው፣ እናንተ እንደማየው። እናንተ እሷ የምትጽፈው መልስ ታዩት ያላችሁ፣ እሷም ታውቀዋለች፣ እኔ ግን አላውቀውም። ስለዚህ መመልሰው መልስ ትክክል ነው ከሆነ እዚህ ጋር አይተን እንፈርዳለን፣ ካልሆነ ደግሞ አለቅሽም ማለት ነው። በሚያሳዝን ሁኔታ ምንድነው ጥያቄ አለመመለስ አለመታወቅ ማለት አይደለም ብላለች አጅሪት። እሺ እንጀምር። የመጀመሪያው ጥያቄ እሺ፣ ከቀላሉ ጀምር። እሺ አሁን እኔ 5000 ብር ባገኝ ምንም ማደርግበት ይመስልሃል? 5000 ብር እሺ፣ 5000 ብር ብታገኝ ምን ልታደርግ ትችላለች? ማለት መገዡ ነገር ነው አይደል? አንድ ነገር ነው። አንድ ነገር ነው የሚገዛ ነው። እዚህ በኋላ ሂንት አልሰጥህም። እሺ መመለሱ አይ መስጠት ይቻላል። ግልጽ ለማድረግ ጥያቄውን 5000 ብር ባገኝ ምን እገዛለሁ? አንደኛ ነገር በ5000 ምን የሚገዛ አይመስልሽም? አንቺ ትንሽ ነው። ስለዚህ የሚበላ ነገር የሚገዛ ነው። አውቀዋለሁ። ኦብቪስሊ 5000 ብር ብታገኝ ምን ትገዣለሽ? የቤት ዕቃ ነው አይደል? አይደለም። በቃ አንተ ግምት እኮ የሚቻለው አልተመለሰም። ቆይ መች መለስኩኝ አልክ? የቤት ዕቃ አልክ አይደለም? ጥያቄ ነው። የቤት ዕቃ ነው አይደል? ጥያቄ ነው። እንደ ማፋፈር አይቻልም። አይ ጥያቄ ነው። አይቻልም። እንደዚህ ነው መሞከር አይቻልም። አንድ ብቻ መልስ። እሺ ከፈለሽ አይቻልም ማለት ትቻለሽ፣ ግን ጨዋታው እንዲያምር እሺ 5000 ብር ብታገኝ ምን ልታደርግ ትችያለሽ? 5000 ብር አላጣሽም ነው። ስለዚህ የተለየ ነገር የለም የምታገችበት። ይሄን ያክል ጫማ ነው። ጫማ ትገዣለሽ። ይሄ እኮ 5000 ባገኝ የምትይው ነገር አይደለም። ነው በቃ እኔ ጠየቀው። አንድ ነጥብ አለ ነው። አንተ አንድ አግኝተሃል። እሺ ቀጣይ አንተ ነው የምትጠይቀው። ለምን ቀጣይ አንቺ ጠይቂኝ እስከ 5። ከዛ በኋላ ከ5 በኋላ ደግሞ እኔ እንደዛ ይሻላል። እሺ ሁለተኛው ጥያቄ ቀላል ናት። እሺ ቀላል ናት። ቁመቴ ስንት ነው? ሜትር ከ60 ቆይ ልበል እንጻፍ። እሺ አናቱ ላይ መሆን አለበት መልሱ። መጨመር አይቻልም። ሜትር ከ67 ምን ሆነሽ ነው? ከተጋባን ገና ልጠይቃቴን ጥያቄ በኋላ ገና 7 ወር አካባቢ ነው ከተጋባን። 8 ማለት 1 ዓመት አልሞላንም፣ ግን በደንብ አቅሻለሁ። እሺ ሁለት ከሁለት እሺ አቴን አከበካኝ ነው ሲያየ ጠይቂኝ። እኔ ከበፊት ጀምሮ መስራት መፈልገው ቢዝነስ አለ፣ እንደዚህ ሰራለሁ እና ምንም ያለው እሱም ቢዝነስ ምን እንደሆነ ትነግረኛል? እሺ ያው ቃሉ በእንግሊዝኛ ቢሆንም ባይሆንም ችግር የለውም ማለት ትምህርት ቤት መክፈታ 3 ከ3 እሺ 3 ከ3 በጣም ማቀሽ ነው ጀመር። እስካሁን አልቻልንም፣ ወንዶች አንቻልም። የእሷ ጉድ ሲመጣ እንግዲህ ታያላችሁ። አንድ ማመልሽ ማለት ሲጀመር ከባድ አድርጌ ሰው አንድ ማመልሽ ነው። እሺ እንትን ማድረግ ከሚያስፈሩኝ ነገሮች ውስጥ አንዱን ትነግረኛለህ?
ማድረግ ከሚያስፈሩሽ ነገሮች አንዱ ከባድ ነው። አረፍተ ነገር ነው እንደምትጽፈው። ማድረግ ከሚያስፈሩሽ ነገሮች አንዱ ያው ፈሪ አይደለችም፣ አፈራም በዛ ላይ ነው ያለውላት። ስለዚህ ስለ ፍራቻ ብዙም አናውቅም። ግን ኮንፈርት ከሚነሳኝ በቃ የሆነ ነገር ማድረግ የሚያሰራኝ ወይ ኮንፈርት የሚነሳኝ ነገር ማድረግ። አሁን ቪዲዮ መስራት አሁን ኮንፈርት ሊነሳሽ ይችላል። አላውቅም ማለት ይቻላል ከመጣለኝ ወይ ደግሞ ዝም ብዬ ልገምትሽ። ይሄኛውን ኮንፈርት ከሚነሳሽ ባህሪ ነው ማድረግ ድርጊት የሆነ አውቀዋለሁ ግን አልመጣልኝም። እንትን ነገር ናት ይሄ። እሺ አላወኩትም። ሰዓት ላለመግደል ደርስበታለሁ ግን ሰዓት ላለመግደል ስል ዝም ብዬ እንትን ልበል። አየህ ለጨዋታ ያክል ነው። አላየሁም። ተመልካች ያውቃል እዚህ ጋር አላየሁም ማለት ሞክሬያለሁ ግን አላየሁም። አላየሁም። መልሱን አንቺ አንድ ደቂቃ ሙሉ ሳታይ ወደዛ ልክ እኔ ስዞር አየሽኛል። እሺ ይለፈኝ ጥያቄ። እኔ እያለሁላት ምንም አፈራም። ስለዚህ ስለ ስራቸው አውርተንም አናውቅም። ወይኔ በማታ ከቤት መውጣት አስቤው ነበር። በማታ ብቻሽን መሆን አልመጣልኝም። እኔ ቤት ከሌለኝ ትፈራለች። ካልመጣሁኝ ቤት አንዳንዴ ስራ አምሽቼ ምናምን ከመጣሁኝ በቃ እንደዚህ ምናምን ብላ አራተኛው ኤክስ ነው። እሺ ቀጥታ አምስተኛውን ቶሎ ጨርሽና ወደ እኔ እንግባ። እስካሁን 3 አለኝ። አምስተኛው ደግሞ የሚያናደኝን አንድ ነገር የሚያናድሽ ዙር አትናደድም። እኔ ማድረገው ነው። አንተ ልጆች ትችላለህ። ለምሳሌ ቢሆን የሚያናደኝ ነገር ከበድ ያለው ስሜት ውስጥ ሲመጣ እኛ ወንዶች ስሜት አንረዳም ማለት ነው። ወይ ደግሞ ራሴ ዶክዬ እኔ ስሜቷን አልረዳትም ማለት ነው። ግን አትበሳጭም፣ አትናደጅም ብዙ። እሺ ሂንት እንዴት ነው? በቃ የሚያናደኝ ነገር ጥቀስ። ወደዛ አላይም እምን ታምኛለሽ አይደል? ካየሁ እነግርሻለሁ። የሚያናድሽ ነገር ውሸት በጣም ነው የሚያናዳት፣ ግን ውሸት የለም። አሁን ይህን ያክል አሁን አስታውሰው የሚያናደድ እንድትል የሚያደርጋት ነገር የለም። ቤት ውስጥ ውሸት የለም። የሚያናዳት ሰው ሲጮህባት እና እሱን ሰው ሲጮህባት ምን ሰማሽ? ገራሽብን። የሚያናዳድ ነገር ሲጀምር የለም። አትናደድም እንደዚህ በቀላሉ። ግን ሳስበው ሰው ሲጮህባት ደስ አይላል። 4 ጻፊልኝ እዚህ ጋር ጽሑፌ ላሳያቸው። 4 5 አሁን ጽፋል። እንትን ጥያቄ እሺ፣ የኔ ጥያቄ አላዘጋጀውም። አዘጋጃለሁ በደንብ። እስኪ ላስባትና ጠይቅሻለሁ። ጽፈህ ነው እንዴ? አይ ሀሳቢ የተንሳሳ ነው። አክቲ ወደዚህ ነው። ኮራሽብኝ ወላሂ። ቆይ ተረጋጊ። ዘግቷል ሲጀምር። ጥያቄ ደግሞ ቀላል ነው ሲጀምር። አይደለም በጣም ከባድ ነው። አሁን አንቺ አትናደጅም ግን አትፈሪም ሲጀምር ነው ያለው። የምፈራው ነገር ትኛለሽ እኮ በማታ እኮ መውጣት እፈራለሁ። እነግርሃለሁ እኮ አልነገርሽኝም። አንድ ቀን በማታ ተላከች። ከዛ ፊት እኮ እነግርሃለሁ። ረስተኸው ነው። እሺ የመጀመሪያ ጥያቄ ለሚሚ። እሺ የመጀመሪያ ጥያቄሽ በጣም አትወደዚህ በጣም ተጻፈ። ምን አልኩ? ኦኬ
በጣም የምወደው ምግብ እኮ ብዙ እኮ የምትወደው ምግብ አለ። በጣም የምወደው ምግብ ብዙ ጊዜ ነግሬሻለሁ። ምንድን ነው? ጥብስ መለስ በጣም የምወደው ምግብ። እሺ ቆይ ይሄ አይቆጠርም፣ ግን ማልወደው ምግብ ያ ብዙ ሰው የሚወደው የማልወደው ምግብ ክትፎ። እሺ በጣም የምወደው ምግብ እኮ በጣም ትወደው ከስጋ ነገሮች ነው ወይስ ምንም ነገር? በጣም የምወደው ምግብ ቶሎ በይ እስከ 5 ቅድም ስለሳትሽ እስከ 5 መቁጠር እችላለሁ። ክትፎን እኮ መልሻለሁ። ይሄ አይቆጠርም ብዬሻለሁ እኮ የለም ካልተቆጠረ እኮ ጥብስ አልኩኝ። ጥብስ አይደለም የመጀመሪያ ኤክስ ማየት ትችላለሽ። ቅቅል እና ጥብስ ነው የማይበልጥ የምትወደው አይደለም? ቅቅል ነው። የኔ ቅቅል ከበላ በኋላ ነው ሀሳቡን የቀየረው። ጥብስ ነው በፊት ቅቅል ወድ ነበር መጀመሪያ ረስቼው ነበር። በጣም ነግሬሽ ነበር ሲጀምር በጣም የምወደው ምግብ የሰራሽልኝ ራሱ መጀመሪያ እኮ ስለምወደው ነው ነግሬሽ ነው። እሺ እስኮርሽን አንዴ ታይኛለሽ። ደግሞ መልሻለሁ። ክትፎ እሱ አይቆጠርብሻለሁ እኮ አንቺ ደግሞ አይቆጠርም እሱ በጣም ያፋፈረ ነው። እሺ ሁለተኛው ጥያቄ ሞራልሽ እንትን እንዳይል ቀላል ነው ማድረግልሽ። ሁለተኛ ጥያቄ የማልወደው መጠጥ የሚጠጣ ነገር የማልወደው ነገር ምንድን ነው? ማልወደው ነገር አለ የሚጠጣ እኔ አልወደውም፣ ሰው ይወደዋል። ምንድን ነው የሚጠጣ ነገር? አስቢ። በፊት የምትወደው አሁን ያስጠላህ ነገር ነው። አስቢ። የማልወደው መጠጥ የሚጠጣ የማልወደው ነገር ምንድን ነው? በፊትም ጀምሮ አሁን እኔ የማልወደው የሚጠጣ ነገር ምንድን ነው? ምንም አንጀታቸውን አትቢ። ወደዛ አትይ፣ እንደሆነ ወላሂ ወደዛ አትይ። ፊቷ እንደዚህ ታውቂያለሽ። የሚጠጣ ነው ማለት እንደዚህ ወደ አፍ የሚገባ ነው። አልወደውም። ምንድን ነው አሁን? ጠጣ ብትኛ ጠጣ። ምን ይሆን እሱ? ምንድን ነው? ምን ሊሆን ይችላል? ሰዓት ልቁጠር። ሀራም መጠጦች አይደሉማ። አይደል? ሀራም ማለት እዚህ ውስጥ ይገባል። ቶሎ በይ። ለስላሳ ነገር ነው። ምንም አልነግርሽም። የሚጠጣ እኔ ማልወደው ስልሽ አይደለም፣ ማልወደው ስልሽ አልወደውም። እሺ ሂንት ልስጥሽ። ከድሮ ጀምሮ አይደለም እንደዛ ይሆናል። ድሮ ወደዋለሁ። ሻይ ነው መጀመሪያውኑ ሻት አላሰብሽም? ሻይ እኮ አስቤያለሁ፣ ግን ስለምጠጣ ማልወደው ውስጥ በፊት ስለምጠጣ አሁን ባይሆን ጦስኝ ሻይ የምታፈላለኝ እወደዋለሁ። ደስ ይላል። ሻይ አግኝቻለሁ። ኦኬ እሺ አንድ የታላስተው ይህ ሲጀመር በጣም ይቀልሻል ብዬ አስቤ ነበር፣ ግን ሻይ ነው ነበር እኮ ግን አሁን ለስላሳ አልጠጣም፣ ግን እወዳለሁ፣ እጠጣለሁ። እምቢ አልልም ማለት ሻይ ግን አሁን ቢቀርብልኝ አልጠጣም ማለት የቤት ከሆነ ጦስኝ ምናምን ከሆነ ግን አልጠጣም። ያናክል እሺ እኔ ላቅልልሽ ብዬ ነበር። አንቺ አቋምሽ ምንም የሚያዘልቅ አይደለም። እሺ ሶስተኛ ጥያቄ ተናድጄ ወይ ደግሞ ተጨንቄ ልታቂብኝ የምትችልበት ምክንያት ወይ ደግሞ ምን ላደርግ እችላለሁ ስጨነቅ? አንቺ የምታስታዩ ከዛ በቃ ይሄ ሰውዬ ተናዷለች ምን ታስቢ? ቆይ ይታያቸዋል ብዬ አስባለሁ ተመልካቾች። ይህን እጅ ጽሑፍ አይመችም ሲጀመር ከዚህ ጋር ሆኜ ለመጻፍ ሁለት እንትን ከመለሽ ትክክል ነው። ሁለት መመለስ ራሱ ነው፣ ግን ያው ቀረጣ ቀምሽ የተለያየ ቢሆንም ችግር የለውም። እሺ ዝም ትላለህ።
አንቺ መጣሽ። ዝም ማለት ወይም መኮፈስ ከደበረኝ እንደዚህ ክፉ አልናገርም። ዝም ይላል። ዙም አውት ያደርጋል። ዙም አውት ብቻ ሁለት ታምጥቻለህ ከሶስት እሺ እሺ። አራተኛ ጥያቄ ነገ ድንገት 5 ሚሊዮን ብር ባገኝ መጀመሪያ የሚገዛው የማይረባ ነገር ምንድን ነው? የማይረባ ነገር የማያስፈልግ ነገር ማለት ነው። ግን የምወደው የማይረባ ግን የምወደው ነገር ብቻ ነገ 5 ሚሊዮን ብር ባገኝ እና የምገዛው እኔ የምወደው ግን የማይረባ ነገር ምንድን ነው? የማያስፈልግ አላስፈላጊ ነገር ማለት ነው። 5 ሚሊዮን ብር ነገ ባገኝ የማይረባ ነገር የምትገዛ ነገር ልንገር፣ መኪና ነው የምትገዛው። ብትገዛ ማይረባ ማያስፈልግ ነገር እኮ ማያስፈልግ ስለምወደው ብቻ ነኝ። በቃ ብር አውጥቼ የምገዛው ነገር ምንድን ነው? እኔም ታውቂኛለሽ አይደል? ታውቂኛለሽ አይደል? የማይረባ ነገር ላይ ብር አታወጣም። ሲጀመር መልሽ፣ ምንም አያገባኝም። መልሽ እንኳን የማይረባ ነገር የሚረባ ነገር ላይ ራሱ ብር አስቦ ነው የሚያወጣው። ብዙ ሰዓት ተመልካች ጊዜው እዚህ ጋር ጊዜውን ሰውቶ የሚያይሽ አንቺን እንድታዛዥበት አይደለም። ስለዚህ ቶሎ መልሽ። 5 ወይ ይሄ እንትኖቹ መኪኖች ይሄ ዴክ ይሄ እነዚህ ድሮዎቹ መኪኖች ማይረባ ነገር እኔ ሊገዛው ነው 5 ሚሊዮን ብር ማገኝ ማለት ነው። አሁን የምታወጪውን መልስ ይዘዋለሁ። አሁን ባለን ላይ እሺ፣ ምን ያህል ካሽ ነው? ምን ያህሉን ብር ነው የምታዋልበት? እሺ፣ እዚህ ነገር ላይ እሱ ነገር ምንም እንትን የለውም። አሁን ባለን ላይ 5 ሚሊዮን ብር ባገኝ ምን አላስፈላጊ ነገር ልገዛ እችላለሁ? ማይረባ ብቻ የምወደው ነገር በስሜት ማለት ነው። ገባሽ? 5 ቶሎ በይ። 4 ተመልካቾች 3 ቶሎ በይ። ልትበይ ነው። ቶሎ በይ። ልብስና ጫማ 4 ማይረባ ይባላል። ቶሎ በይ። የምወደው ነገር የመጨረሻ መልስሽን ሎክ አድርጊ። ያዥኝ መልስሽን። 5 ልብስ እኮ ምንም እያልኩ አልገዛም። መመለስ ትችላለሽ። ምንም አልገዛም። ምንም ብያለሁ እኮ መመለስ ትችላለሽ። አልመለስሽም። መልሻለሁ። ከዛ በኋላ አሮጌ መኪና አለሽ ነው መጀመሪያ ምንም አንተ ማይረባ ነገር አትገዛም ነው። ወላሂ እኮ ማይረባ ነገር አትገዛም ብያለሁ። የዛኔ አሁን እኔ በሆነ እንትን አዎ ብዬ እመልስልህ ነበር። አንተ ግን እስከ መጨረሻው ከወጣጣ መለስኩኛ። እንዴ ለምን ትሄዳለህ? በቃ ከመለስኩኝ እሺ ቫር እናንተ ተመልሳችሁ ይዩት። እኔ ግን የመሰለኝ ምን ነገር አትገዛም ግን ብለሽ ቀጥለሽበታል። አላልኩም ጭራሽ። አንተ ማይረባ ነገር አትገዛም ብለሽ ማቆም ትችላለሽ። እንደውም እንኳን ማይረባ ነገር የሚረባ ነገር ለመግዛትም ብዙ ሰዓት ትወስዳለህ አልኩኝ እኮ። እዚህ እንትን ላይ እርግጠኛ መሆን አለብሽ። መልሻለሁ ግን ደግሞ አንተ መልሰሻል ስላላልኩኝ ወደ ሌላ እያትላት ወላሂ መልሻለሁ። እያትላት እናንተ ኮመንት ላይ ንገሩኝ። ይሄ መልሳለች አልመለሰችም ነገር አንቺ ስትጀመሪ እኔ እና አንቺ አንስማማም አይደል? በዚህ ነገር ላይ አንቺ የራስሽ ሳይዳለሽ እኔ አልመለስሽም ብዬ ነው የማስበው። ተመልካች ይፍረድ። ኮመንት ላይ ጻፉልን። መልሳለች አልመለሰችም? እኔ ለጊዜው ስንት ልስጣት? 0 ግማሽ ልስጥሽ ነው ላይ ሙሉ ነው የምሰጠኝ። 3 ነው መልሻለሁ። ማፋፈር ጀመረች። መልሻለሁ እንዴ ሲጀመር አንተ ከመለስኩኝ እኮ በቃ ወደ ሌላ እኔ እሰጣታለሁ። ኮመንት ላይ ግን የሚያሰጣት ከሆነ ያሰጣል፣ ማያሰጥ ከሆነ ግን አንቺ ስለዚህ ከ4 3 አይደል? አይ ከ4 3 አምስተኛ ጠይቀኝ እንጂ አንድ ጥያቄ ይቀረኛል። እሺ ያንቺ 5 ነበር 6 ነበር? 5 ነበር። ከ4 5 አገኘህ። ከ5 4 አገኘህ። እሺ እኔ ላጥፋው እየጠየቅ እሺ ተናድጄ ተበሳጭቼ በአንዴ ሊያረጋጋኝ የሚችል ነገር ምንድን ነው? ጥያቄውን ልገምልሽ። ተናድጄ ወይ ደግሞ ተበሳጭቼ አኩርፌ በአንዴ በጣም ተበሳጭቼ በአንዴ በቃ የሚያስረሳኝ ነገር ምንድን ነው? ሁሉን ነገር የሚያስረሳኝ ምንድን ነው? በአንድ ቃል ነው። ሳቅፍህ። ቆይ ሳቅፈው ነው የሚረጋጋው።
እቅፋትሽ ለምንድን ነው እስከምጽፈው ማጠብቂው? ለማንኛውም ለዛሬ አሸንፊያለሁ። ምክንያቱም ይሄኛው እኩል እንታወቃለን። አንዳንድ ጥያቄ ነው ሚስ ያደረገው። 4-5 እኔ ሚስ ያደረኩት የትኛው ጥያቄ ነበር? አንቺ የመጀመሪያው ጥያቄ የምወደው ምግብ እኔ አንተ የኔን ሳትቆም የምትኛው ጥያቄ ነው? አላስታውስም። ምፈራው ያልኩህን እኔ እያለሁ አፈራም። የተጀመረ አልመልስም። እኔ እያለሁ አሁን ቢሆን አፈር እና እንተዋወቃለን ማለት ነው። ኮመንት ላይ እስኪ እናንተ ንገሩን። ቀጣይ በአዲስ ቪዲዮ እንመለስላችኋለን። እስከዚያው ባይ ባይ። ጥያቄን እጅ ላይ ነው የጻፍኩት። እሷ ፈጣና በጣም እኔ ግን እዚህ ጋር ጽፌው ራሱ እስካሁን አልያዝኩትም። ድጋሚ አልጠቅሙም እና የዛሬ ቪዲዮ ይህን ይመስላል። ለማስታወስ ነው እንጂ ሲጀመር በቃ እንጂ ከዚህ ያሽን ነገርሽ ነው በመሀል እያስታወስኩኝ ነበር እንጂ አብዛኛውን በቃ ጭንቅላት አለ። በጣም ጎበዝ ናት። አትወዛገብም። አንዳንድ ሰዎች አሉ የሚወዛገቡ። ክዳኑ ሴት አለ እና ቪዲዮን ከወደዳችሁ ላይክ አድርጉልን። ምንም አይጎዳችሁም። እናንተን እኛን ይጠቅመናል። ሰብስክራይብ አድርጉ። ሰብስክራይብ ከፈለጋችሁ አታርጉ፣ ችግር የለውም። ቀስ እያላችሁ ያው ስትወዱን ቤተሰብ ትሆናላችሁ። ግን እስካሁን ካያችሁ ይህን ቪዲዮ ላይክ ማድረግ ግድ ነው። ቀጣይ በአዲስ ቪዲዮ እንመጣላችኋለን። እስከዛው ቻው።